ከ1500 ዓመታት በፊት በአረቢያ ነገሮች በግዛትና በውሃ ምክንያት እርስ በእርሳቸው መዋጋታቸውን ይቀጥላሉ። ቀጠናውን ለመቆጣጠር በከፍተኛ ሁኔታ የሚፈልገው የካሳኒድ ግዛት ኢምፔረር ኪስራ የነገዶቹን ነገስታት በሙሉ ሴት ልጆቻቸውን እንደ ቁባቶች አድርገው እንዲያስረክቡ ይጠይቃል። እምቢ የሚሉትን ደግሞ ይታደናሉ። በከባድ ፀሐይ ስር ሃንሳላ በሩቅ ሲጋልቡ የነበሩ ፈረሰኞችን እየተመለከተ ከዚያም በምድር ላይ ወድቀው የነበሩትን በጣም የደከሙትን ንጉስ ኑማንን አግኝቶ ሃንሳላ ጥቂት ውሃ ካጠጣቸው በኋላ ኑማንም የወርቅ ቢላዋውን ሰጥቶት በዋሻ ውስጥ ያስቀመጠውን ብዙ ወርቅ እንደሚከፍለውም ቃል ገብቶለት ሃንሳላ ዋሻውን ለመመርመር ወስኖ እያለ ነገር ግን በድንገት ድንጋይ በያዘ ሰው ጥቃት ደረሰበት። እሱ በቀላሉ ሰውየውን በልጦት ቢጥለውም ነገር ግን የኑማን ልጅ ልዕልት ሂንድ መሆኗን አውቆ ለቋት እሷን በጥፊ መታችው። እሷ እንደገና ልታጠቃው ስትል ኑማን አስቁሟት። ከአደገኛው የአሳኒድ ቅጥረኛ ወታደሮች ሁለቱ እየሸሹ መሆናቸውን የተረዳው ሃንሳላ ከቦታው በፍጥነት ለመልቀቅም ይሞክራል። ሆኖም ኑማን ከተደበቀው ወርቁ ጥቂቶቹን አሳይቶት ሃንሳላ ወደ ሺያን ሰፈራ ካደረሳቸው እንደሚሰጠውን ቃል ገባለት። ጥቂት ካመነታ በኋላ ሃንሳላ ተስማምቶ ሶስቱ አብረው ወጥተው ብዙም ሳይቆይ ቅጥረኞቹ ሲያዩቸውም ስለዚህ ማሳደድ ጀመረ። ጠላት በጣም እየቀረበ ስለመጣ ሃንሳላም ሌሎቹ ከፈረሶቻቸው ወርደው ወደ አሸዋማ ኮረብታዎች እንዲሄዱ ይነግራቸዋል። ቅጥረኞቹ በፈረስ ላይ ስለሆኑ ይህን ፍጥነታቸውን ስለሚያዘገየው ለራሳቸው ጥቂት ርቀት መፍጠር ችለው የሺያንን ግዛት ሲያዩ ሃንሳላ ሂንድን በፈረስ ላይ ብቻዋን አስቀምጧት በተቻለ ፍጥነት እንድትሄድን ፈረሱ መታው። ሰፈራው ውስጥ እንደገባች የወንዶች ቡድን ከበውም ይይዟታል። ብዙም ሳይቆይ ኑማንም ሲደርስ ነገር ግን እሱም ተይዞ ሃንሳላም ድንበሩን ሊያቋርጥ ሲል ለሰላም እንደመጣ ቢያብራራም ያም ሆኖ ወንዶቹ እሱንም ይዘውት ቢላውን እንዲጥልም አደረጉት። አሲፍ ቅጥረኞቹን ወደ ቤታቸው ይዘው በመምጣታቸው እየተበሳጨ እየሰደባቸው አለቃ ሃኒ በትክክል ሊተዋወቃቸው ቢፈልግም ነገር ግን በቅጥረኞች አዛዥ በሆነው ጃላብዚን ይቋረጣል። እሱ ሂንድን ወደ ኢምፔረሩ መውሰድ ይፈልጋል። ነገር ግን ሃኒ ሂንድና ኑማን አሁን የሱ እንግዶች እንደሆኑም ተናግሮ የተበሳጨው ጃላብዚን መሬቱ በኢምፔረሩ ስለተወሰደበት ኑማን ከእንግዲህ ንጉስ እንዳልሆነ ያብራራል። ስለዚህ ሂንድና ኑማን እንደፈለገ የሚያደርጋቸው የሱ ተገዢዎች ናቸው። በህዝብ ውስጥ ያለ አንድ ሰው ሲሰድበው ጃላብዚን ገፍትሮ በማለፍ ሂንድን ጎትቶ ለመውሰድም ይዟት በድንገት እሷን መጥቶ ሲጥላት፣ ስለዚህ ሂንድን በአይኑ ላይ አሸዋ ስትበትንበት ጃላብዚንም እሷን በመምታት መለሰ። ህዝቡ በመበሳጨት ሂንድን በቢላው የሚያስፈራራውን ጃላብዚንንም ከበውት ሃኒም የበረሃው ነገስታት ሴት ልጆቻቸውን በጭራሽ እንደማያስረክቡ ነግሮትም አስወጣው። የተከበበ በመሆኑና ቅጥረኞቹ እሱን ለመርዳት እየመጡ ስላልሆነ ጃላብዚን ሂንድን ይለቃትና ይሄዳል። የአካባቢው ሴቶች ሂንድን ለመርዳት ሲሞክሩ ሃንሳላ ያለ ፍቃድ ወደ ሰፈራው ሲገባ ይህ የመጀመሪያው ስላልሆነ ሃኒም እየገሰጸው ኑማን ግን ጣልቃ በመግባት እሱ እንደረዳቸውም ያብራራል። ስለዚህ ሃኒም የሃንሳላ ክፍያ እንዲኖር መተው እንደሆነ ገልጾ ከቦታውም አስወጣው። በኋላ ላይ ሂንድ የሚረዷ ሴቶች ብቻዋን እስኪተዋት ድረስ ጮኻባቸው ሃኒ ከምክር ቤቱ ጋር የሚያደርገውን ስብሰባ ለመሰለል ግዳው ጀርባ ትደበቃለች። ኑማንና ሂንድ እዚህ መኖራቸው የኢምፔረሩ ጠላቶች እንደሚያደርጋቸው በማሰብ እየተጨነቁ እነሱ እንዲወጡ ሲፈልጉ ነገር ግን ሃኒ እሱ እነሱን ከቦታው ለማባረር እምቢ ይላል። ከሰፈሩ ውጪ አንድ እረኛ በእንስሳቱ መካከል በሚወርቅ ነገር ይደነግጣል። እሱም የሰው ልብ ነው። ቅጥረኞቹ አንድ በአንድ ሰራተኞቹን በሙሉ ያለምንም ርህራሄ እየገደሏቸው እንዲሁም በጎቹንም ይሰቅላሉ። ከዚያም ጃላብዚን ለእረኛው ልጅ መልእክት እንዲያደርስለት እንደሚፈልግ ነግሮት አንገቱንም ያቃጠለው። በዚያች ሌሊት የሰራተኞቹ ቤት በእሳትም እየተቃጠለ የሺያን ህዝብ እሳቱን ለማጥፋት ቸኩለው አብዛኞቹ እንስሳት ቢተርፉም ነገር ግን ሃኒ ይህ አደጋ እንዳልሆነ ይጠረጥራል። በከተማው ውስጥ ሂንድ ሁሉም ሰው ለሆነው ነገር እሷን ሲወቅሱና እሷን እርግማን ብለው ሲጠሯት ትሰማለች። አንድ ፈዋሽ የተጎዱትን ሰራተኞች በሙሉ እየተንከባከበች የቅጥረኞችን ጭካኔዎች ራይም ታያለች። በፈዋሿ አስተያየት እንደተፈረደባት የተሰማት ሂንድ ውሳኔ አድርጋ በሚቀጥለው ጠዋት ሂንድ በፈረስ ሰፈራውንም ተወችው። አንድ ቅጥረኛ ከሩቅ አይቷት ወዲያውኑ እርግማንን ሲጠራ ፈረሱ ወደ አሸዋማ ኮረብታ እየሮጠ እያለ በድንገት ተሰናክሎ ሂንድን ጥሏት ሁለቱም ሃንሳላ ያረፈበት ዛፍ አጠገብ እስኪወድቁ ድረስ በአሸዋው ላይ እየተንከባለሉ ይወርዳሉ። እሱ ፈረሱን ያውቀዋልና አባቷ በመጨረሻ ስላልከፈለው እንድትተውም ነገራት። በጥፊ ልትመታው ስትል በእጁ ተከላክሏት በዚያ ቅጽበት አንድ ቢላዋ በዛፍ ላይ በድንገት ሲያርፍ ዞር ብለው ቅጥረኞቹ እንደከበቧቸውም ያውቃሉ። ሃንሳላ ሂንድን ይዟት በ40 የወርቅ ሳንቲሞች አሳልፎ ለመስጠት ይስማማል። አንድ ሰው በወርቁ ወደሱ ተጠግቶ ነገር ግን ሃንሳላ በሌላ በኩል ተጨማሪ ቅጥረኞችን ያስተውልና እሱም በህይወት እንደማይተውት ተረድቶ እሱን ለመግደል ሰይፉን ወደ ሰውየው ወረወረው።
ከዚያም ሂንድ ወደ ፈረሱ እንድትሮጥም አድርጎ እንዳለመታደል ሆኖ አንድ ቅጥረኛ እሷ እንድትወድቅ እግሮቿን መጥለፍ ችሎ ጦር የያዘ ሰው ለማጥቃትም ሲሞክር ሃንሳላ ከፈረሱ ላይ ለመጣል ጦሩን ጎትቶ በራሱ ላይ ወጋው። ከዚያም ሂንድን እየጎተተ ላለው ቅጥረኛ ጦሩን ወርውሮበት፣ ነገር ግን ስቶት የተወጋው ሰው በሰይፍ ሊያጠቃው ሲሞክር፣ ሆኖም ሃንሳላ እንደገና መሳሪያውን አስፈትቶም ገደለው። ሰይፉን ሲወረውረው በዚህ ጊዜ ጠላፊውን ወቅቶት እሱንም ወዲያውኑ መግደል ቻለ። የተቀሩት ቅጥረኞች ወደ እነሱ መጋለብ ጀመረው ፍላጻዎችን ሲተኩሱ፣ ነገር ግን ሃንሳላ ይመክታቸዋል። እሱ በምላሹ ድንጋዮችን በመወርወር አንድን ሰው ፊት አድቆ ከዚያም አንድን ሰው ከፈረሱ ላይ ጥሎ በራሱ ሻርፕ አንገቱንም ሰበረው። ይህ በእንዲህ እንዳለ ሂንድ ገመዶቹን ለመቁረጥ ሰይፉን ተጠቅማበት ወደ ፈረሱ ስትሮጥ፣ ነገር ግን በሌላ ጠላት ትመታለች። ሰይፉን ከመውሰዷ በፊት እሱ በላዩ ላይ መውጣት ችሎ፣ ነገር ግን ሂንድ አጥንት አግኝታ አንገቱ ላይ ወጋችው። ሂንድ በመጨረሻ ፈረስ ላይ ስትወጣ ሃንሳላ ወደ አንዳንድ ድንጋዮች ላይ መውጣት ችሎ፣ እሷ በበቂ ሁኔታ ስትቃረብ ሃንሳላ እሷን ለመቀላቀልም ይዘላል። በበረሃው ውስጥ ማሳደር ተከትሎ ሃንሳላ ከነሱ ጋር በጣም የሚቀርበውን ሰው ከፈረሱ ላይ ለመጣል በቡጢ መቶት፣ ስለዚህ አሁን ፈረሱንም መስረቅ ቻለ። ሃንሳላ በሌላ ፈጣን እንቅስቃሴ ሌላ ቅጥረኛ ለመግደል ቢላዋ ወርውሮ ከጥቂት ደቂቃዎች ግልቢያ በኋላ ጥንዶቹ በሺያን ፈረሶች ተከበው ራሳቸውንም አገኙት። ሃንሳላን ከፈረሱ ላይ ጥለው በመረብ ይዘውት ሳሚርና ሃኒ ይህ የሺያን መሬት መሆኑን ለቅጥረኞቹ ማስታወሷቸው። ስለዚህ ጀላብዚን ከወንዶቹ ጋር ከመሄዱ በፊት ነገዳቸው ዋጋ እንደሚከፍልም ቃል ይገባል። በዚያች ሌሊት የሺያን ህዝብ ጉዳዩን ለመወያየት ስብሰባ አድርገው አሲፍ በመበሳጨት ሂንድን ለኢምፔረሩ ማስረከብ አለብን ይላል። ስለዚህ ሳሚር ምንም ክብር የሌለው ሰው ብሎ ሰድቦት ሁሉም እርስ በእርሳቸው እየጮሁ ሃኒ አስቆሟቸው ሃንሳላ ነገ ይገደላል በማለት ሁሉንም የተከሰተው ነገር በሱ ምክንያት እንደሆነም ያሳብባል። ይህ በእንዲህ እንዳለ ሃንሳላ ከዶሮዎቹ ጋር ተቆልፎበታል። ሂንድ ጥቂት ውሃ አምጥታለት እሷን ለመሸጥ ለምን ስምምነቱን እንዳልወሰደ ታስባለች። ሃንሳላ አዛዡ የሱም ጠላት እንደሆነ አብራርቶላት ሂንድ በአንገቱ ላይ መጥፎ ጠባሳም ትመለከታለች። ከዚያም ከእጁ ላይ የቆዳ ማሰሪያውን ቆርጣ፣ ነገር ግን አመስጋኝ ከመሆን ይልቅ አባቷ ቃል የገባለት ወርቅም ይጠይቃል። ከጥቂት ጨዋታ በኋላ ሃንሳላ ከጎጆ ወጥቶ እሱ ለማምለጥ ከግድግዳ በላይ ሲወጣና እሷ ወደ ክፍሏ ስትመለስ ሁለቱም በፈዋሿም ይታያሉ። ሆኖም በጥላ ውስጥ ያለ አንድ ወጣት ሂንድን ብቻ ነው የሚያየው። በስብሰባው ላይ ክርክሩ ቀጥሎ አሲፍ ኢምፔረሩ ሁላችንንም ይገለናልና ሃኒ ህዝቡን እየከዳ ነው ብለውም ያስባል። አሲፍ ቢላዋ ሲያወጣ ሰሚር ለመዋጋት ተዘጋጅቶ፣ ነገር ግን ሃኒ በፍጥነት አሲፍን ትጥቅ አስፈትቶት ወደ ግድግዳው ገፍትሮት እንደገና ከተፈታተነው እንደሚያስወጣውም ያስፈራራው። ከዚያም ሃኒ ኑማንና ሂንድ እሱ መሪ እስከሆነ ድረስ እንደሚቆዩም አወጀ። ሙሉን ስብሰባ ከግድግዳው ጀርባ ካዳመጠ በኋላ ኑማን ለሂንድ ጥቂት ፍሬዎችን አምጥቶላት ሃኒ እንደሚጠብቃት ሲነግራት፣ ነገር ግን ሂንድ እሷ አባቷን ብቻ እንደምትፈልግ ትናገራለች። በማለዳ ሃንሳላ በፈረስ ሰፈራውን ለቆ ወጥቶ በተመሳሳይ ጊዜ አሲፍና ወንዶቹ ወጣቱ ያየውን ስለነገራቸው ሃንሳላን ደብቃለች ብለው በማሰብ ወደ ሂንድ ክፍል ዘልቀው ይገባሉ። ሙሉ ሌሊት ከሂንድ ጋር እንደነበረችና እሷ እንዳላደረገችው በምትነግራቸው ፈዋሽ ተቋርጠው አሲፍ ሴትዮዋን ሳያምናት ወንዶቹ መፈለጋቸውን እንዲቀጥሉም ያዛል። ሂንድ ለመውጣት ስትሞክር በሮቹ ተቆልፈው እንደሆነ አውቃ ሃኒም ለራሷ ጥበቃ እንደሆነም አብራራላት። ሂንድ አባቴ ይጠብቀኛል ስትል፣ ነገር ግን ሃኒ ኒውማን እንደሄደም ነገራት። በካሳኒድ ኢምፓየር ዋና ከተማ ኪዝራና ሌሎች መኳንንት ጀላብዚን በሜዳው ሲዋጋ ይመለከታሉ። በርካታ ተቃዋሚዎች አሉ፣ ነገር ግን ጀላብዚ በመጨረሻ በጣም ቢጎዳም አሁንም ሁሉንም አሸነፋቸው። ኪዝራ ጀላብዚን እንዲህ አይነቱ ጨካኝ ውጊያ ማሸነፍ እንደቻለ፣ ነገር ግን በሴት ልጅ እንደተበለጠ ይጠቁማል። ከእንደዚህ አይነት ትርኢት በኋላ ኪዝራ ለጀላብዚን ሂንድን ለመያዝ ሁለተኛ እድል ለመስጠት ይወሰንና ከተሳካለት ወደ ቤት እንዲሄድ እንደሚፈቅድለትም ነገረው። ከዚያ ኑማንም በአሬና ውስጥ እንዳለም ይገለጣል። እሱ ንጉስ ከልዕልት ይልቅ የበለጠ ዋጋ እንዳለው ሲጠቁም፣ ነገር ግን ኪዝራ ህዝቡን እንደከዳ ያስባልና አንበሶችንም ይጠራል። አንበሶቹ እሱን ለመብላት ከመውጣታቸው በፊት ዘበኞቹ የኑማንን ራስ ሸፍነው ወደ ታችም ያዙት። ከዚያም ኪዝራ ለኢብን በሺያን ውስጥ ያሉት በሙሉ እንዲገደሉ ማዘው፣ እሱም የሚሸነፍ ከሆነ እሱንም ለአንበሶቹ እንደሚመግበው አስፈራራው። ዘበኞቹ ከዳተኞች ምን እንደሚደረጉ ለማስታወስ የኒውማንን አስክሬን በግመል አስረውት በጎዳናዎቹ ላይ ይጎትታሉ። በሺያን አንድ ወፍ ለሃኒ የኒውማንን ሞት የሚያሳውቅ ደብዳቤ አመጣ። ይህንን ካወቀች በኋላ ሂንድ ምግብ አትበላምና ፈዋሿ መድኃኒት ስትሰጣት ብቻ መተኛት ትችላለች። ሂንድ ሴቲቱ ለምን እንደዋሸችላት ስታስብ ፈዋሿ እሷም ከውጭ የመጣች መሆኗን አብራርታላት ሂንድ ልትሆን የምትችለውን የምትሆንበት ጊዜ እንደሆነ መከረቻት።
ሂንድ ተስማምታ እንድትለብስ እንድትረዳትም ጠይቃት። ከዚያ በኋላ ሂንድ ህዝቧን ለመርዳት ወደ ቤት መሄድ እንዳለባትም ለሃኒ ነገረችው። ሃኒ ከተማዋ በኪዝራ ወረራ ላይ እንደሆነች ቢጠቁምም ነገር ግን ሂንድ ከመደበቅ ይልቅ እየተዋጋች መውደቅ ትፈልጋለች። ድጋፉን ስትጠይቅ ሃኒ ከነገዱ ጋር መቆየት እንዳለበት አስረድቷት፣ ነገር ግን የኒውማንን የወርቅ ቢላዋም ይሰጣታል። ጠዋት ላይ ሂንድ በፈረስ ወጥታ እረኛው ልጅ ከኋላዋ እየሮጠ እሱንም እንድትወስደው ማሳመናት። ከዚያም ሂንድ ቅጥረኞቹ በአንገቱ ላይ የተዉትን ምልክት አይታ የሃንሳልን ጠባሳ ማስታወሰች። ከጥቂት ጊዜ በኋላ ሺያኖች ቅጥረኞች ሲቀርቡም አይተው፣ ስለዚህ ሃኒ ሁሉም ሰው ከተማዋን እንዲለቅ ሲያደርግ፣ ሆኖም ፈዋሿ ብቻዋን ለመውጣትም ወሰነች። በበረሃው ውስጥ ሂንድና ልጁ በአሸዋ ማዕበል ውስጥ ተጠምደው በበርካታ ድንጋዮች መካከል ለመጠለል ሲሞክሩ፣ ነገር ግን ፈረሱ ይደነግጥና ለመንቀሳቀስም እምቢ ይላል። በዚያ ቅጽበት ጥንዶቹ አንድ ሰው ሲያጨበጭብ ሰምተው የወንበዴዎች ቡድን እስኪያገኙ ድረስም ድምጹን ይከተላሉ። ሂንድ ከእነሱ አንዱ ሃንሳላ መሆኑን አውቃ ስለዚህ ቢላዋውንም ሰጠችው። ሃንሳላም ክፍያው ወርቅ እንደሚያካትትም አስታውሷት፣ ነገር ግን አሁንም ምግቡን ለማጋራትም ይስማማል። ሂንድ ስለ አባቷ ነግራው ህዝቧም ኢምፓየሩን ለመጋፈጥ እንድትመራው እንዲረዳትም ስትጠይቀው ሃንሳላ እሷ እብድ እንደሆነችም ያስባል። ስለዚህ ሂንድም ጀላብዚን በእሱ ላይ ያደረገውን ታስታውሰዋለች። ምክንያቱም እንደ ልጁ ጠባሳዋን እሱ እንዳደረገበትም ገምታለች። ከጥቂት ማመንታት በኋላ ሃንሳላ ወደ ቤቷ ለማስገባት የተስማማ ሲሆን ነገር ግን እሱ ሲያደርሷት ክፍያ መክፈልም አለባት። ይህ በእንዲህ እንዳለ ፈዋሿ ወደ ነገዷ ተመለሳ እሷን ሲያዩት ድንጋይ ለመወርወር ተዘጋጅተው፣ ነገር ግን አለቃ ታይፍም አስቁማቸው። ለመመለስ በመድፈሯ እየጮኸባት እናቷ ችላ ስትላት እሷን ለመግደልም ያስፈራራል። ፈዋሿ እሷን ከነገዱ ያባረራት እሱ እንደነበር አስታውሳው ሺያኖች እውነት ክብር ምን እንደሆነ እንዳስተማሯትም ትነግረዋለች። ቀናት ሲያልፉ ሃንሳላ ከሂንድና ከልጁ ጋር መጓዙንም ቀጥለው ለማረፍ ባቆሙ ቁጥር ቢያንስ የውጊያ መሰረታዊ ነገሮችን ሊያስተምረውም ይሞክራል። በመጨረሻም ወደ ሂንድ ሀገርም ደርሰው ስለዚህ እሷ ወደ ገበያው መሃል ጋልባ የአባቷን ዙፋን ለመመለስ እንደመጣችም ታውጃለች። አንድ ቅጥረኛ ፊዘውባት እሷን እንዲገላት በጉልበቷ እንድትወርቅ ሲያስገድዳት አንድ ልጅ ጫማ ወረወረበት። ሃንሳላና እረኛውም ሲደርሱ የተቀሩት ህዝብም ጫማቸውን መወርወር ጀምረው ቅጥረኞቹ እንዲወጡም ይነግሯቸዋል። ሃንሳላ በሰይፍ አንድ ምት ብቻ ሰውየውን ለመግደል እድሉን ተጠቅሞ በዚህም የአካባቢው ሰዎች በመጨረሻ ለመዋጋት ይነሳሳሉ። ወደ ቤተ መንግስቱ ሮጠው በሩን እየመቱ ነፃነታቸውንም እየጠየቁ ሂንድ ቤቷን ለመፈለግ ስትሄድ ቤቷ ሙሉ ለሙሉ እንደፈረሰም ታውቃለች። ቢያንስ ቅዱስ ዛፉ ዛለና ስለዚህ የመጨረሻ ስንብት ስትል የአባቷን ፍሬም ቀበረች። ሃንሳላ ሳጥን አግኝቶ ኑማን ቃን የገባውን ወርቅ በሙሉ ለማግኘት ቁልፉን ሰብሮ፣ ሆኖም ምስሉን ሲመለከት ሁለተኛ ሐሳቦችንም ማሰብ ይጀምራል። በዚያ ቅጽበት ሃኒ ከጥቂት ወንዶች ጋር ደርሶ ህዝቡን ደህንነቱ በተጠበቀ ቦታ እንደተዋቸውና አሁን ከሂንድ ጋር አብሮ ለመዋጋት ፈቃደኛ እንደሆነም ነገራት። እሷ ማሸነፍ የምትችል ስለማይመስላት እሱን ለመመለስ ብትሞክርም ነገር ግን ህዝቧም ለመዋጋት ፈቃደኛ መሆናቸውን እያሳያት ሐሳቧን እንድትለውጥም አደረገ። ሁሉም አብረው ወደ አልሂራ መቃብሮች ተጉዘው በዚያም ለትልቅ ውጊያ መዘጋጀትም ጀመሩ። ሂንድ ከነገዷ የመጡትን ህዝብ ይዛ ከመጣችው ፈዋሽ ጋር በመገናኘቷ ትደነቃለች። ታይፍ ስለ ኑማን ሲጠይቅ በአስከሬኑ ላይ ያደረጉትን መስማቱን ከኢምፓየሩ ጋር ውጊያውን ለመቀላቀልም አነሳሳው። በድንገት አንድ ትልቅ ሰራዊት አቅራቢያ የታየ ሲሆን አለቃ ኢብን ታይፍ ከሂንድና ከነገዶች ጋር ለመዋጋት በመስማማቱ ማመን አይችልም። ሂንድም ቀደም ሲል እሷን ለመርዳት እምቢ እንዳለም አስታውሳው ኢብን ሰራዊቱን እንዲቀላቀላቸው ቢፈቅድም ነገር ግን መሪ መሆን ይፈልጋል። ስለዚህ ሂንድ የምታደርጋቸውን የተሳሳቱ ነገሮች በሙሉ ጠቁሞ፣ ሆኖም ሂንድ በኦአሲስ አቅራቢያ ለመዋጋት እቅድ አላትና ሁሉም ሰውም ይህን በእልልታም ይደግፋል። ስለዚህ እሱ እንደ አማካሪ ጦርነቱን ለመቀላቀል ተስማማ። ቅጥረኞቹ በረሃውን ማሸበራቸውን ሲቀጥሉ ነገዶቹ ለቀናት አብረውም ይጓዛሉ። አንድ ቀን ከሰዓት በኋላ ሂንድ ቢላዋውንና ወርቁን የወሰደውን ሃንሳላንም አገኘችው። ስለሚመጣው ውጊያ ስትነግረው ነገር ግን ሃንሳላ ክብር ለሞኞች እንደሆነ ያስባል። ወደ ቤት እየሄደ እንደሆነ ስትጠይቀው እሱ እንደዚህ አይነት ነገር እንደሌለው ይናገርና ብቻውንም ይሄዳል። ከጥቂት ጊዜ በኋላ ሃንሳላ የቤተሰቡ መቃብሮች ጎብኝቶ ሀብሉን እዚያውም ትቶት በዚያ ቅጽበት በሰማይ ላይ ወፍ አይቶ ትልቅ የቅጥረኞች ሰራዊት ሲጓዝ የሚያይበት ወደ አሸዋማ ኮረብታ አናትም ሮጠ። በመጨረሻም የሂንድ ቡድን ሺያኖች ተደብቀው ወደ ነበሩበት ኦአሲስም ይደርሳሉ። አሲፍ ወራሪዎች እንደሆኑ ያስባልና መሬታቸውን ለመከላከል ወንዶቹን ሲልክ ሃኒ ሌሎች ነገዶች አሁን ወዳጆቻቸው መሆናቸውን ለማብራራት በውከት መሃል ገብቶ ማረጋጋው። የተበሳጨው አሲፍ ለመሞት ብቻ እንደመጡም ያስባል። ነገር ግን ፈዋሿ ሁሉም አብረው እንደ ወዳጆች እንዲጠጡ ከኦአሲስ ውሃ በማምጣቷም ይቋረጣል።
የሚጓዙት ወንዶች በመጨረሻ ለመጠጣት ወደ ኩሬው ሮጠው አሲፍ አሁንም እየተበሳጨ ሃኒ ህዝቡን በመተውም ሲከሰው፣ ነገር ግን ሃኒ ከትልቁ ውጊያ በፊት በመጥፎ ሁኔታ ውስጥ እንዲሆኑም አይፈልግም። ከጥቂት ማመንታት በኋላ አሲፍም እጁን ጨብጦት በዚያች ሌሊት ሃኒ ድንኳኑ ከፍቶ ነው ማገኘው። ከዚያም አንድ ሰው እሱን ለመመረዝ እንደሞከረ በማወቅ ምግቡ መርምሮ ሃኒ ለሂንድ ለማሳወቅ ሲቸኩል በአንዳንድ ጩኸቶችም ይቋረጣል። አሲፍና ወንዶቹ ለሲሳኒ እጅ ለመስጠት እየወጡ ነው። መረጃ በመለዋወጥ ህይወታቸው እንደሚተርፍም ያምናሉ። ሂንድ አስፈላጊ ጥበቃ እንዳጡ ብታውቅም ነገር ግን መርዙ ሐሳብም ይሰጣታል። በሚቀጥለው ጠዋት የተባበሩት ነገዶች ሁልጊዜ የመጠጥ ውሃ እንዲኖራቸው የሚያረጋግጡ ጠባብ ቦዮችን ቆፍረው ከዚያም ዋናውን ኩሬም ይመርዛሉ። ይህ በእንዲህ እንዳለ ጀላብዚንና ቅጥረኞቹ በበረሃ ውስጥ እየተጓዙ ነው። ነገር ግን ውሃ ማግኘት ስላልቻሉ በቀንም እየዘገዩ መጥተዋል። በድንገት ጀላብዚን ሃንሳላ ከታስሚ ነገድ ጋር ሲጋልብ በማየቱ ተደንቆ ከጥቂት ቅጽበቶች በኋላ ሃንሳላና ቡድኑ ወደ ኦአሲስም ደረሱ። ሃኒም የታስሙዲ ነገድ በመሬቱ ላይ በመታየቱ ይበሳጫል። ምክንያቱም እነሱ መጥፎ ስም ነው ያላቸው። ነገር ግን ሃንሳላ የጠላትን ሀብት ለመውሰድ በመስማማት ለመዋጋት እንደተስማሙ ማብራራለት። የታስሙሪ አለቃ ያዚድ ይህ ሃንሳላ ቃል የገባው ትልቅ ሰራዊት እንዳልሆነ ሲረዳ ይደነግጥና ሌሎች አለቆችን ሲያይ ይበልጥም ይበሳጫል። ምክንያቱም በጭራሽ ተስማምተውም አያውቁም። ነገሮች ከመባባሳቸው በፊት ወንዶቻቸው ሊለዩቸው ይገቡና ያዚድም የቅጥረኞችን ሰራዊት እንዳየና ትልቅ እንደሆኑ በመናገር እንዲወጡ ይመክራቸዋል። ሂንድ ብቻዋን በውሃ ምንጭ በመመረዝ ልታደርገው ያሰበችውን እቅድም አጋርታቸው ኢብን የጠላትን ሰራዊት ክፍል እንደሚመራም ትጠቅሳለች። ያዚድ ኢብንን በጣም ስለሚጠላው ስለዚህ ለመቆየት ተስማምቶ እዚያም ሃንሳላ ለሂንድ የአባቷን ቢላዋም ሰጣት። ከ3 ቀናት ዝግጅቶች በኋላ የሲሳኒድ ሰራዊት በመጨረሻ እዚያ አለ እና ሁሉም ለመዋጋት ተዘጋጅቷል። ህፃናት እንኳ በካምፑ ዙሪያ እየሮጡ እገዛ ያደርጋሉ። ኢብን ብዙ ነገዶችን አብረው ሲሰሩ በማየቱ ተደንቆ ለጃላብዚን ወንዶቻቸው ከውጊያው በፊት ውሃ እንደሚፈልጉ ሲነግረው፣ ነገር ግን ጃላብዚን ይህ ቀላል ውጊያ እንደሚሆን ያስባል። ከዚያም ኢብን ሂንድ በሰላም እጅ እንድትሰጥ ለመንገር ብቻውን ወደፊት ጋልቦ ቡድኑም ታዛዥ ያለመሆን ምልክት አድርገው የጭንቅላት ማሰሪያቸውን አስረው ፈዋሻን ፍላጻ ተኩሳለች። ስለዚህ ሁሉም ሰው በእሱ ላይ መጥፎ እንቅስቃሴ ሲያደርግ ኢብን መውጣትም አለበት። ጃላብዚን አሁንም ይህ ቀላል ውጊያ እንደሚሆን በማሰብ ትንሽ የተዋጊዎች ቡድን ልኮ ሆኖም የተባበሩት ነገዶች ካታፑልቶችን ደብቀዋልና በእንስሳት ስጋና አካላትም ይደበድባቸዋል። ወታደሮቹ ችግሩን አያዩምና እንደታቀደው ወደፊት መግፋታቸውንም ይቀጥላሉ። እረኛውና ጓደኞቹ ወዲያውኑ የደሙን ሽታ ተከትለው ወታደሮቹን የሚያጠቁ የስጋ በል እንስሳትን ለመልቀቅ ጥቂት ጎጆዎችን ሲከፍቱ በትንሽ ደቂቃዎች ውስጥ ወታደሮቹ ተበልተው ፈረሶቻቸው እንኳን ምግብ ይሆናሉ። ከዛ በኋላ ሃኒ ነገዶቹን በመጨረሻ ውጊያውን እንዲጀምሩ እየመራ ቅጥረኞቹ ጥቂት ወንዶችን በፍላጻም እየጣሉ፣ ነገር ግን ይህ እነሱን ለማስቆም በቂም አይደለም። ሰራዊቶቹ በመሃል ተጋጭተው ብዙም ሳይቆይ ሰዎች በአሰቃቂ መፋጀት በየቦታው ሞተውም ይወድቃሉ። ጀላብዚን ዙሪያውን ለመክበብ ትዕዛዞችን ለመላክ መሳሪያ ሲጠቀም ያዚድና ወንዶቹ ያንን ጎን ለመሸፈንም ከተደበቁበት ይወጣሉ። እንዳለመታደል ሆኖ ጀላብዚን የበለጠ ወታደሮች አሉትና ራሱ ወደ ውጊያውም ይመራቸዋል። ነገዶቹ ጋሻቸውን ይዘው መስመሩን ለመጠበቅ እየሞከሩ ነገር ግን ፈረሶቹ በቀላሉም ሰበሩት። ይህ የታይፍ ነገድ ውጊያውን እንዲቀላቀል ምልክት ነውና ቅጥረኞቹ በደርዘን የሚቆጠሩ ፍላጻዎችን መተኮስ እስኪጀምሩ ድረስ ነገሮችን እኩል ለማድረግ ተሳክቶላቸው ሂንድ ከትንሽ የሴቶች ሰራዊቷ ጋርም ለመቀላቀል እየተዘጋጀች፣ ሆኖም በቂ ወንዶችን አጥተዋልና አለቆቹ ለማፈግፈግ ጊዜ እንደሆነም ይወሰናሉ። ቅጥረኞቹ ጠንካራ መስመር ሲሰሩ ጀላብዚን ሃኒን ይዞት ሂንድም እጅ እንድትሰጥ ይጠይቃታል። ሂንድ ለማድረግ ስታስብ ነገር ግን ሃኒ ይህን እንደመረጠ አሳስቧት ጀላብዚንም አንገቱንም ቀላው። ከዛ በኋላ ቅጥረኞቹ በትልልቅ ዕቃዎች ላይ የሚጋልቧቸውን ዝሆኖቻቸውንም አውጥተው ነገዶቹ በግመሎቻቸው ላይ ለመውጣት ቸኩለው ግመሎቹ እንዳይፈሩ አይኖቻቸውንም ሸፈኑት። ቅጥረኞቹ ፍላጻዎቻቸውን ከመተኮሳቸው በፊት ነገዶቹ አስቀድመው አድርገውት የዝሆኖቹን እግሮች ከመቁረጣቸው በፊት ጥቂት ጋላቢዎችንም ይገላሉ። እንዳለመታደል ሆኖ ከነሱ በጣም ብዙ ናቸውና ጥቂት የነገድ አባላት በዝሆኖቹ ትልልቅ እግሮችም ይረገጣሉ። እንደገና ነገዶቹ ማፈግፈግም አለባቸው። ነገር ግን በመጀመሪያ በመውጫቸው ላይ ያሉ ጥቂት ተጨማሪ ጠላቶችን ለመያዝ የሾሉ ጉድጓዶችንም ገልጠው ጀላብዚንም ይህንን የድላቸውን ምልክት አድርጎ ያየዋልና ወንዶቹ ካምፑን እንዲይዙም ያዛል። ቅጥረኞቹ ወደ ኦአሲስ ሮጠው ውሃ በማግኘታቸውን በጣም ተደስተው ስለዚህ ወዲያውኑ መጠጣትም ጀመሩ። ሆኖም ብዙም ሳይቆይ ህመም እየተሰማቸው
እያንዳንዱም እየሞቱ ይወድቃሉ። ራሳቸውን እንደተዳከሙ በማስመሰል ለጠላት የሐሰት የደህንነት ስሜት በመስጠት ከዚያም በመርዝ ለመጨረስ ይህ ሁሉ በሙሉ የታቀደ ነገር ነበር። አንድ ቅጥረኛ ይህንን ሲረዳ ለጓደኞቹ ለማስጠንቀቅ ቢሞክርም ነገር ግን ያዚድ በአንገቱ ላይ በፍላጻ በመውጋት ዝም አሰኘው። እንደ እውነቱ ከሆነ ከመርዙም የተረፈው ሰው ሁሉ በፍላጻውም ይወድቃል። ብዙም ሳይቆይ ጀላብዚን ብቻውን እንደሆነ ተረድቶ ሃንሳላም በዚህ ጊዜ ጀላብዚንን ፊት ለፊት ለመጋፈጥም ይጠቀምበታል። ሃንሳላ ሰንሰለትን እንደ መሳሪያ እየተጠቀመ ነገር ግን ጀላብዚን ይበልጠውና በሱ ማነቅ ጀምሮ በፈጣን ምት ጀላብዚንን ወደታች ለመጣል ተሳክቶለት ሃንሳላ በምላሹ ማነቅ እንዲችል ሰንሰለቱንም አገኘው። እንደ እድል ሆኖ ጀላብዚን በአሸዋው ላይ የጦር ቁራጭ አግኝቶ የሃንሳላን አካል ለመቁረጥም ተጠቀመበት። ከዚያም በእሱ ላይ ተቀምጦ ሊገለው ሲዘጋጅ ነገር ግን በሃንሳላ አንገት ላይ ያለው ምልክት ሲያይም በድንገትም አቆመ። ጀላብዚን በድንጋጤ ወደ ኋላ ሲመለስ ይህም ሂንድ አልፋው እንድትጋልብና አንገቱን እንድትቆርጠው ክፍት ቦታም ተወላት። አዛዡ ከመውደቁ በፊት በሹክሹክታ ቤት ይላል። ከዛ በኋላ ነገዶቹ ወደ የመሬታቸው ለመመለስ ተዘጋጅተው ሃንሳላ ከተዋጊው ሜዳ ጥቂት አሸዋ ወስዶ ሂንድ ፈረሱን እንድትወስድም ፈቀደላት። ከዚያም በግመል ከቦታው ሲሄድ የእረኛው ልጅም እየተከተለው ከጥቂት ጊዜ በኋላ ኢምፔረር ኪስራ እሱም የተመረዘ ሲሆን ሰውም ይህን ያደረገችው እሱ ከጠለፋቸው በርካታ ቁባቶች አንዷ እንደነበረች እየተናገሩ ያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ